amma jiru kana hundi murteesseera mootummaa Oromooti jedhee ka shakkiirraa qabu Oromoo qofa. Kanaaf jaallannuu jibbinu yoo mootummaan kun kufe Oromootu kufe jedhamee nu hundi dhaamuuf deemne. Obbo Leencoo Lataa Waaqayyoon umuriis naa dheeressu. Haasaan isaanii kun waggaa tokkoof walakkaan dura Prime Media irratti kan isaan dubbatanidha. Mootummaan amma aangoorra jiru kun alagaan hundumtuun akka mootummaa Oromoo ta'etti nu mirkaneessee jira. Jaallannus jibbinus furannus furachuu baannus mootummaan kun akka mootummaa Oromootti nu kennaniiru. Mootummaan kun yoo kufe Oromoo hundumaa dha'uudhaaf adeemu. Si dha'uuf adeemu, si dhabamsiisuuf adeemu, si balleessuuf adeemu. Kanaaf murtiin kan keetii siin jechaa jiru. እንግዲህ የኢትዮጵያ ስርዓተ መንግስት ከተመሰረተበት ጊዜ ጀምሮ ኦሮሞ በግል ከስልጣን ውጪ የሆነበት ጊዜ የለም። እሱ ደግሞ የዳላላነት ሚና ነው የሚጫወተው። ቅድም ተናግሬያለሁ። ኦሮሚያና ዳላላ ሆኖ የኦሮሞ ሪሶርስ እና አብሲኒያን ማገናኘት ነው ዋና ስራው እንጂ ጠቅላይ ሚኒስትራችን ዶክተር አብይ በዘር ሐረግ ተቆጥሮ ኦሮሞነታቸው ከኃይለ ሥላሴ እንደሚበልጡ እርግጠኛ አይደሉም። ግን የጉድሳ ልጅ ጉድሳ አያታቸው ራሳቸውን ዘነገደ ይሁዳ አድርጎ እንዴት አድርጎ እስራኤል እንደሄዱ አላቂም አቶ ጉድሳ እንደዛ አድርጎ ጠሩ እንጂ በኦሮሞነት ምናልባት በሆነ በኩል አክስቱ አማራ ናት ትባላለች ወይ ደግሞ በአንድ በኩል አያቱ የሴት አያቱ ኃይለ ሥላሴም በኦሮሞነት አንበልጥም። እኛ በግማሽ የሚወለድ ማንም ሰው በኦሮሞ ነው ብለን ነው የምናምነው። ባለቤቱ እኔ ነኝ ኦሮሞ ነኝ እስካለ ድረስ። ስለዚህ የኦሮሞ ብዙ መኪና ያለው ብዙ ትላልቅ ቤት ያላቸው ኦሮሞዎች ቁጥራቸው እየበዛ መጥቷል። እውነት ነው። በጣም ብዙ መኪና የኦሮሞ ባለስልጣኖች አላቸው። ብዙ ቤት አላቸው። ግን አንዳንድ ጊዜ እነዛ ትላልቅ መኪናዎችና ትላልቅ ቤቶች ውስጥ ያሉ ሰዎች ከኦሮሞነት ምልከታ አኳያ ሳይ ትንሽ ራስ ነው ማየው። ትናንሽ ራሶች ናቸው ሙሏቸው። በሌላ ሙያ ሳይንቲስት ሊሆን ይችላል። ጥሩ ያስተዳደር ሰውም ሊሆን ይችላል። ጥሩ አስተማሪም ጥሩ ሐኪምም ሊሆን ይችላል። ከኦሮሞነት ምልከታ ግን እነዛ መኪኖችና ቤቶች ውስጥ የሞሉት በጣም ትናንሽ ራሶች ናቸው። እነዚህ ትናንሽ ራሶች ደግሞ ትልቁን ኦሮሞ አይመጥኑት። ስለዚህ ሀብተ ጊዮርጊስ በኋላ አባዱላ ተራይዞ መጥቷል። መፈራረቅ ከሆነ ማለት ነው። ከአባዱላ በፊትም እነ ጀነራል ደምሴ ቡልቶ፣ እነ ረጋሳ ጂማ፣ እነ መሬድ ንጉሴ፣ እነ አማ ደስታ ጀነራሎች፣ እነ መርዳሳ ሌሊሳ ኢትዮጵያ የነበራት ምርጥ ጀነራሎች ከሙያቸው አኳያ በጣም የተመሰገኑ ጥሩ ጀነራሎች ከኦሮሞ ምልከታ ከኦሮሞነት ስነ ልቦና አኳያ ግን በጣም ምጢጢ ራስ የተሸከሙ ሰዎች ናቸው። ስለዚህ በጣም ብዙ እንጀራ የሚበሉ ትላልቅ መኪና የሚነዱ ትላልቅ ቤት ውስጥ የሚኖሩ ኦሮሞዎች ብዙ ናቸው። ኦሮሞ ግን በመሰረቱ በታሪክም በኢህአዴግ ዘመን ደግሞ ራሳችንን ባየነው እንደዚህ ዘመን ተዋርዶ ተበታትኖ ደህይቶ አያውቅም። 4 ዓመት በተከታታይ የተራበ የኦሮሞ ዞን የለም። ወሎ ኦሮሞ ብዙ ጊዜ ይራባል። በተከታታይ 4 ዓመት መንግስት ሳይደርስበት የተራበ ግን የለም። እንደው ምንም ሳያስመስሉ በየአደባባዩ ማንም ሰው ማንንም ኦሮሞ የመግደል ስልጣን ማንም ፖሊስ ማንም ወታደር የነበረበት ዘመን አልነበረ። ስለዚህ በጣም ብዙ ኦሮሞዎች
ትላልቅ መኪናና ትላልቅ ቤት አላቸው። ኦሮሞ ቤተሰብ ግን ፈርሷል። በተቻለ መጠን ሞራሉ እንዲነካ አድርጓል፣ እንዲደህይ አድርጓል፣ ሰላም እንዲያጣ አድርጓል። አሁን ሰላም ያለበት የኦሮሞ መንደር አንድም የለም። ግለሰብ ተረኞች መቼም ጎበና ባይሞትም እስከ ዛሬ ድረስ መኖር ስለማይችል ጎበናን የተኩ ኦሮሞዎች አሉ። እንግዲህ ከጎበና አኳያ ተረኛው ሌላ ከሆነ እሱ እውነት ነው ማለት ነው። ከዚህ ውጪ እንደ ህዝብ ኦሮሞ ተረኛ ነው የሚባለው የሚሉት እነማን እንደሆኑ ስለምናውቅ ትንሽም ፈቀቅ እንዳይል። ምክንያቱም ምንድነው መሰለ ሀብተ ማዶ ከጠየቅ አሪቀ ከጠየቅ ከተደራደርክ ወዲህ ማዶ ታገኛለህ። ታውቃለህ፣ ይሄ የድርድር ህግ ነው። እንደዚህ የሚጮሁት ኦሮሞ ይበቃዋል፣ ከዚህ ማለፍ የለበትም ብሎ ነው የሚጮሁት እንጂ የተረኝነት የሚባለውን እንደዚህ